ሰላም እንዴት ናችሁ? ጠበቃ ጌታሁን ያልቅበት ነኝ። እንግዲህ በዛሬው ዕለት እንድንመለከተው የፈለኩት አንድ ህግ ነክ ሀሳብ ምንድነው፣ ብዙ ጊዜ እንግዲህ በተለያዩ የሚዲያ አውታሮች ላይ ማለት ነው በወንጀል የተጠረጠሩ ሰዎች በፍርድ ቤት ክስ ቀርቦባቸው ጉዳያቸውን ከተከታተሉ በኋላ ያው ምስክር ተሰምቶባቸው እነሱ መከላከያ አቅርበው ፍርድ ቤት ጥፋተኛ ካለ በኋላ ቅጣት ይወስንባቸዋል እና ብዙ ጊዜ በዜናዎች ላይ እንደምንሰማው ማለት ነው ቅጣቶች ላይ የጽኑ እስራትና ቀላል እስራት እየተባለ ሁለት አይነት የቅጣት አይነቶችን ሲነገር በዜናዎቹ ላይ እንሰማለን እና ምናልባት ለግንዛቤ እንዲረዳችሁ ጽኑ እስራትና ቀላል እስራት ምንድናቸው የሚለውን የተወሰነ ነገር ወደ እናንተ ለማድረስ እሞክራለሁ። እንግዲህ እነዚህ ሁለት ሀሳቦች የሚገኙት በኢትዮጵያ የወንጀለኛ መቅጫ ህግ አንቀጽ 106 እና አንቀጽ 108 ላይ ነው የሚገኙት። የመጀመሪያው አንቀጽ 106 ላይ የሚገኘው ስለ ቀላል እስራት የሚያወራው የህግ ክፍል ሲሆን እንግዲህ ቀላል እስራት ያው ከስሙም እንደምንረዳው የወንጀሉ አይነት ቀለል ያለ በተለይም ደግሞ ከማህበረሰቡ ጋር ተያይዞ በማህበረሰቡ ላይ ያን ያህል ጉልህ የሚባል ጉዳት የማያደርስ የወንጀል አይነትና አጥፊውንም በተመለከተ ደግሞ ከባድ የማይባል እና ለህብረተሰቡም ስጋት የማይሆን ወንጀለኛ ጥፋት አጥፍቶ በተገኘ ጊዜ እንዲሁም ደግሞ የወንጀሉ የቅጣቱ ማለት ነው ደረጃው እስከ 3 ዓመት ድረስ የሚያስቀጣ የወንጀል አይነት ጥፋት ሆኖ ሲገኝ ማለት ነው የቀላል እስራት ፍርድ ይፈረዳል ማለት ነው። የቀላል እስራት እንደ ነገሩ ሁኔታ እየታየ ማለት ነው እስከ 5 ዓመት ድረስም ሊራዘም ይችላል ማለት ነው። እስከ 5 ዓመት ድረስ የሚያስቀጡ የወንጀል አይነቶች በቀላል እስራት የሚያስቀጡ የወንጀል አይነቶች ሆነው ይገኛሉ ማለት ነው። እንግዲህ ስለዚህ ስናወራ እንግዲህ ቀላል እስራት ከማረሚያ ቤትም ማለት ነው ከፍርድ በኋላ በማረሚያ ቤት በሚኖራቸው ቆይታም ከሌሎቹ ማለትም በጽኑ እስረኝነት ከሚፈረድባቸው እስረኞች የተለየ የማረሚያ ክፍልም እንዲኖራቸው የወንጀል ህጉ ይደነግጋልና በዛ መልኩ አያያዛቸውም የተለየ ስለሚሆን ያው የቀላል እስራት ፍርድ በዛ መልኩ ይታያል ማለት ነው። እንግዲህ ጽኑ እስራትን በተመለከተ ደግሞ የጽኑ እስራት በዋናነት መነሻው ከ1 ዓመት ጀምሮ እስከ 25 ዓመት የሚደርስ የእስራት ፍርድ በሚያስቀጡ ወንጀሎች ላይ የሚፈረድ የእስራት ቅጣት አይነት ሲሆን አንዳንዴ ደግሞ እንደ ነገሩ ሁኔታ እንዲሁም ደግሞ እንደ አጥፊውም ደግሞ እንደ ወንጀለኛው ማለት ነው ሁኔታ እስከ እድሜ ልክ እስራት ድረስ በጽኑ እንዲያስቀጣ በወንጀል ህጉ አንቀጽ 108 ላይ ተቀምጦ እናገኛለን ማለት ነው። እንግዲህ ስለ ጽኑ እስራት ስናወራ ደግሞ የወንጀል አይነቱ በጣም ከባድ የሆነ ለህብረተሰቡም በጣም ስጋትና ከፍተኛ አደጋ የሚጋብዝ ወንጀለኛ ሲሆን ያንን ወንጀለኛ በተመለከተ የአያያዝ ሁኔታውን ከሌሎቹ ማለትም በቀላል እስራት ከሚፈረድባቸው በጣም ጠበቅ ባለ ሁኔታ እንዲያዝና በተለየም ሁኔታ የተለየ ጥበቃ እንዲደረግለትም ጭምር በህጉ ይጠበቃል ማለት ነው። የወንጀለኛ መቅጫ ህጉ እንግዲህ የጽኑ እስራት እስረኞችን በተመለከተ እነዚህን ሀሳቦች ነው የሚያስቀጣ። ጌታሁን ያልቅበት ነበርኩኝ። አመሰግናለሁ።